ጌታችን ኢየሱስ ክርስቶስ ያስተምርበት በነበረበት ዘመን ላይ እንደሚታወቀው ሮማውያን እስራኤላውያንን ቀኝ የገዙበት ዘመን ነበር። ምንም እንኳን ከተማቸው ላይ በነፃነት ለመራመድ ይችሉ ይሆን እንጂ አስተሳሰባቸው፣ አመለካከታቸው፣ ሁኔታዎቻቸው በሙሉ በሮማውያን ቀኝ ግዛት ውስጥ የተጠቃለሉ ነበር። ዛሬም በነገራችን ላይ ክርስቲያኖች በነፃነት መራመድ ስለቻለንና ወተን ስለገባን በተለያዩ አስተሳሰቦች ሳንያዝ ነፃ ሆነን ማሰብ እንችላለን ብለን በድፍረት ራሱ መናገር ማንችልበት ዘመን። በነፃነት እግራችን ይራመድ ይገባ ይሆናል እንጂ ዓለምና በዓለም ያሉ ሐሳቦች በሙሉ በውስጣችንና በማንነታችን ውስጥ ሰርገው ስለገቡ አነጋገራችን፣ አስተሳሰባችን፣ አመለካከታችን ራሱ ክርስቲያን የማይሸት ሰዎች ነን። እንደዚሁ ሁሉ ሮማውያንም ቀኝ ገዟቸው የነበሩት እስራኤላውያን የሚጨቁኗቸውና የሚያስጨክኗቸው የነበሩት እነሱ የሚያመልኩትን አማልክት እንደሚያመልኩ እነሱ እንደሚንበረከኩላቸው ጣዖታቶች እንዲንበረከኩ ብቻ አልነበረም። እነሱ ያስጨንቋቸው የነበሩት በስም አይሁዳውያን ተብለው በግብራቸው ግን እነሱን እንዲመስሏቸው ነበር። ይሄ ፈተና ዛሬም ጭምር አለ። በስም ክርስቲያን ተብለን መጠራት እንድንችል ህይወታችንና ኗኗራችን ግን ፍጹም ክርስቶስን የማይመስል ሰዎች እንድንበዛ የክርስቲያን መገለጫ የሆኑትን ነገሮች በሙሉ ተጠቅመን ነገር ግን ክርስትናው ከመገለጫዎቻችን ውጪ በራሳችን ልንመልከተውና እናየው ብንል ግን ምንም የማይነበብብንና የማይታይብን ሰዎች ነን። በዚህ ዘመን ላይ ነበረ ሮማውያን ቀኝ ገዝተው እስራኤላውያንም የሚያስጨንቁበት ዘመን ቅዱስ ማቴዎስ በኢየሩሳሌም በነበሩ መግቢያና መውጫ በሮች ላይ ቀረጥ በመሰብሰብ ይተዳደር ነበር። ቀረጥ ይሰበስብ የነበረው አንድ የሥራው ሙያ ስለነበረበት ነው። ግን የሚያሳዝነው እንደ ቅዱስ ማቴዎስ ያሉ በቀረጥ መሰብሰብ ሙያ ላይ የተሰማሩ አብዛኞቹ ከሚጠበቅና ከተጠራባቸው ተመን በላይ ለራሳቸው ኪስ ማደለቢያ የሚሆን ይወስዱ ይሰርቁ ነበር። እንደው መጽሐፍ ቅዱስም ቸር ስለሆነ ወንድሞቹ ጸሐፊያኑም ቅዱስ ማቴዎስን ሲጠሩት የሌዊ ልጅ እያሉ ራሱን ሲጠራ ቀራጭ ነኝ እያለ ጠራ እንጂ በተዘዋዋሪ የማቴዎስ ሙያው ሌብነት ነበር። ሌባ ነበር። ከሚገባው ከተጠየቀው ለራሱ ከተሰጠው በላይ አብዝቶ የሚሻ አብዝቶ ይወስድ የነበረ ሰው ነበር። ጌታችን ኢየሱስ ክርስቶስ ግን የሚገርባችሁ 12ቱን ሐዋርያት ለመጥራትና 12ቱን ሐዋርያትም ጭምር አብረውት እንዲከተሉ እየዞረ ካሉበት ስፍራ እየጠራ ሲመጣ ከጠራቸው ሰዎች መካከል ማቴዎስ አንዱ ነው። በጣም በነገራችን ላይ እንደቀላል እንዳትመለከቱት። ክርስቶስ አብዛኞቹ ከመረጣቸው 12ቱም ጤነኞች አልነበሩ። ሁሉም የትላንትና ታሪክ ነበራቸው። ሁሉም እግዚአብሔር ብቻ ማንነታቸውን ያወቀባቸው ነገር ግን ሌላው ሰው የማያውቅባቸው ሽፍን የሆነ ማንነት ነበራቸው። አብዛኞቹ ክርስቶስን ለመከተልም የታደሉት ሰዎች ልክ እንደነዚህ ሐዋርያት ጌታችን ኢየሱስ ክርስቶስ ያስፈልጋቸው ይሆን ነበር እንጂ እነሱ ለጌታችን ያስፈልጉትም ነበር። እየሰማችሁ ነው? እነሱ ለጌታችን ያስፈልጉትም ነበር። በደለኞች ነበሩ፣ ኃጢአተኞች ነበሩ። ሕይወታቸው ከሱ ጋር አብሮ ለመኖር ለመቅረብም ጭምር የተገባል ነበር። ነገር ግን ክርስቶስ ይፈልጋቸው ነበር። የኛም ሕይወት ተመሳሳይ ነው። ክርስቲያኖች እኛ ለእግዚአብሔር በፍጹም ልናስፈልገው አንችልም። በምንስ እናስፈልገዋለን? እኛ ሳንኖር የነበረ አምላክ ነው። በእኛ ሚና ውስጥ፣ በእኛ መገኘት ውስጥ፣ በእኛ መሰባሰብ ውስጥ ለሱ ለማንነቱ ለሁኔታው ልንጨምርለት የምንችለው ነገር የለም። በእኛ መገኘት ውስጥ ግን የሱ መኖር ትልቁም ነገር አለ። ሐዋርያትን ካሉበት ቦታ ላይ ሲመርጥ ማቴዎስንም ጠርቶታል። ሌባ ነበረ እኮ ላይመረጥበት የሚችልበት በጣም ብዙ ምክንያት ነበረው። ግን ጌታችን ኢየሱስ ክርስቶስ ማቴዎስን ጠራው። ቅዱስ ዮሐንስ አፈወርቅ ዛሬ እረፍቱን የምናስብለት አባት ቅዱስ ማቴዎስን ጌታችን ኢየሱስ ክርስቶስ ለምን እንደጠራው ምን አይቶስ ጭምር ተከተለኝ ብሎ እንደጠራው ይጠይቃል። ማቴዎስ ምንም የሚያስጠራ ተከተለኝ የሚያስብልም በጎ ምግባር ያልነበረው ሰው ነው። ግን ቅዱስ ዮሐንስ አፈወርቅ ሲመልስ ምን ይላል? ጌታችን ኢየሱስ ክርስቶስ የተመለከተው የዛሬውን ሌባውን ቀራጩን ማቴዎስን ሳይሆን የነገ ወንጌል ጸሐፊ ምርጥ ዕቃውን ነው አለ። እግዚአብሔር ሲጠራን ምናችንን አይቶ የሚጠራ ይመስላችኋል? ክርስቲያኖች አሁን ያለንበትን ኃጢአት ብቻ እኮ አይደለም፣ ቃሉን ብንሰማው ነገ ልንሆን የምንችለውንም ጻድቅ ጭምር ተመልክቶ ነው። ማቴዎስን የጠራው የነገ ማንነቱን አይቶ ነው። ማቴዎስን ብቻ አይደለም፣ ሁሉንም ተመልከቷቸው። ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ የተጠሩ ከሱም እርገት በኋላ በክርስትናው እምነት ውስጥ ለመመላለስ የታደሉ አብዛኞቹ ጌታችን ኢየሱስ ክርስቶስ ከኃጢአት የጠራቸው ኃጢአተኛነታቸውን አይቶ ሳይሆን ነገ ቃሉን ሰምተው ጻድቅ መሆን የሚችሉበትን ማንነቱን ተመልክቶ።
ጳውሎስን ሲጠራው ጳውሎስ ይሆናል ብሎ ማን አሰበ? ጳውሎስ እኮ አሳዳጅ ነበረ። ሳውል እኮ ክርስቲያኖችን በገመድ እየሳበ ከምኩራቦቻቸው ውስጥ ለማስገባት የሚጥር በጣም አማጺ ነበረ። በደማስቆ ሲጠራው እኮ ቅዱስ ጳውሎስን ሳውል ሳውል እያለም ሲጠራው አሳዳጅነቱን አይቶት አልነበረም። በኋላ ላይ ምርጥ ዕቃ ሆኖ ለሱ የሚሞትለት ምስክር እንደሆነ አውቆ ነው። እግዚአብሔር ክርስቲያኖች ሁላችንንም የሚጠራን አሁን ያለንበትን ማንነት ብቻ አይቶ አይደለም፣ ነገ ልንሆን የምንችለውን ቅዱስ ቃሉንም ጭምር ከሰማን ልንስተካከልበት የምንችለውን የተለወጠ ህይወታችን አይቶ ነው። እግዚአብሔር ለሁላችን የተለወጠ ህይወት ይስጠን። ቅዱስ ቃሉን መስማት ክርስቲያኖች ያስፈልጋል የምንለው እንዲሁ ዕውቀት ለመጨመር አይደለም፣ ለሁላችን። ሊቃውንት አባቶቻችን ሲያስተምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመሰረታት በገዛ ደሙም ለዋጃት ለቅድስት ቤተክርስቲያን ባረገ ጊዜ ላይ ይህችን በገዛ ደሙ የዋጃትን ቤተክርስቲያን ለሶስት ነገር ነው አሳልፎ ሰጥቷት የሄደው። አደራም ጭምር አስጠብቋት የሄደው ለስንት ነገር ነው አልኳችሁ? ለሶስት ነገር ነው። መጀመሪያ ጌታችን ኢየሱስ ክርስቶስ ለዚች ቅድስት ቤተክርስቲያን አብሮን እንዳለ ጭምር አብሮን እንደሚሰራም ጭምር እንድናውቅ ሰጥቷት የሄደው ቅዱስ ሥጋውን ክቡር ደሙ ነው። ከጌታችን ከኢየሱስ ክርስቶስ ከምሴተ ሐሙስ ከዛች እራት ጀምሮ እስካሁን ድረስ ነገም ወደፊትም በዚህ ቅዱስ ቤተክርስቲያን ውስጥ የማን ሥጋና የማን ደም ነው የሚፈተተው? የክርስቶስ ሥጋና ደም ይፈተታል። እሱ ሥጋና ደም በመኖሩ እግዚአብሔር ከኛ ጋር እንደሆነ እናውቃለን። ሁለተኛው ጌታችን ኢየሱስ ክርስቶስ የተሰበሰብንባትን ቤተክርስቲያን ይሄንን ቤተክርስቲያን ተብሎ የሚጠራውን ህብረት ሰጥቶት አድሎት የሄደው ደግሞ ቅዱስ መንፈሱን ነው። እስኪ ቅዱስ መንፈሱን በሉ። ነገ አባታችን ሲመጡ የሚያስተምሩን አንዱ የጌታችን የኢየሱስ ክርስቶስ እርገት ውስጥ ከእርገቱ ጋር አብረን የምናነሳው ጌታችን ኢየሱስ ክርስቶስ ለሐዋርያቱም ጭምር የሰጣቸውን ቃል ነው። እርሱም አንትሙ ሰንበሩ ሀገረ ኢየሩሳሌም ቅድስት፣ እናንተ ግን ኃይልን ከአርያም እስከምትለብሱ ድረስ ከዚህ ካላችሁበት ከኢየሩሳሌም እንዳትነቃነቁ ብሏቸዋል። ጌታችን ካረገ ከ10 ቀን በኋላ ማለትም ከነገ ከግንቦት 13 ከ10 ቀን በኋላ ግንቦት 23 የምናከብረው በዓለ ጰራቅሊጦስ ለቤተ ክርስቲያን እግዚአብሔር አብሯትም ጭምር እንዳለ ምስክር ነው። ያለ መንፈስ ቅዱስ ሙቀት ቤተ ክርስቲያን አትባልም። ያለ መንፈስ ቅዱስ ምስጢራቱን የመለወጥ ኃይል ቤተ ክርስቲያን ውስጥ የምንፈጽማቸው ነገሮች በሙሉ ቅዱስ ተብለው ሊጠሩ አይችሉም። ሶስተኛው ልትረሱት የማይገባው ክርስቲያኖች ክርስቶስ ቤተ ክርስቲያኑን የመሰረተም አሳልፎም የሰጣት ለቅዱስ ቃሉ ነው። ለምኑ አልኳችሁ? አዎ ቅዱስ ቃሉን ስንሰማ እግዚአብሔር አምላክ ትላንትና የተናገረውን ቃል መልሶ ለኛ ሲሰብከን ማቴዎስን በመለሰበት ጳውሎስን በጠራበት ኃጢአተኞችን መልሶ ጻድቃን ባደረገበት ቃሉ ሌሎች ሲለወጡ ሲስተካከሉ ስናይ ማን አብሮን እንዳለ እናውቃለን? እግዚአብሔር አብሮን እንዳለ እናውቃለን። የማቴዎስን ታሪክ ዛሬ ላይ መልሰን ቀራጭ ነበረ ጠርቶ ምርጥ ሐዋርያ ያደረገው ስንል እንደ ማቴዎስ ልባቸውን ከፍተው የሚሰሙት ሰዎች የመለወጥ ዕድል እንዳላቸው ብቻ የምንሰብክበት ሳይሆን የተለወጡትን ሰዎች አይተን ማንም ጭምር አብሮ እንዳለ እንድናውቀው ነው። እግዚአብሔር ምን አልኳችሁ? ማን አብሮን እንዳለ እግዚአብሔር። ልብ ብላችሁ ስሙ ክርስቲያኖች። ላስተዋለው ሰው ወንጌል ማለትም አራቱ ወንጌላት የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል ልክ እንዳለቁ አምስተኛው የሚጀምረው መጽሐፍ ምንድን ነው? በሉ እንጂ መልሱ እስኪ። ሐዋርያት ሥራ በሉ እንጂ የሐዋርያት ሥራ ነው። አራቱ መጽሐፍት ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስላደረገው፣ በምድር ላይ ስለፈጸመው፣ በምድር ላይ ስላከናወናቸው ነገሮች የሚናገር መጽሐፍ ነው። ስንቱ? አራቱ ወንጌላት። አምስተኛው የሐዋርያት ሥራ ብለን ከወንጌሉ በኋላ የጠራነው መጽሐፍ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በተወረደልን በእግዚአብሔር መንፈስ ቅዱስ የተለወጡ ሰዎች ታሪክ በክርስቶስ የሚነበብበት ክፍል ነው። እየሰማችሁ ነው? የተለወጡ ምኖች አልኳችሁ? ሰዎች ታሪክ። ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? በአራቱ ወንጌላት ይመለክ የነበረው ክርስቶስ በምኩራብና በቤተ መቅደስ ነበር አለ። በምንና በምን? በምኩራብና በቤተ መቅደስ። ከመንፈስ ቅዱስ መውረድ ግን በኋላ እግዚአብሔር አምላካችን የሚመለከው ምኩራብ መቅደስ ተብሎ በሚጠራ በክርስቲያኖች ሰውነት ነዋል። ስለዚህ እግዚአብሔር አምላክ እስካሁን እንዳለ የምናውቀው መጽሐፍ ጠቅሰን ስለምንናገር ብቻ አይደለም።
ሰውነታቸውን እንደ መቅደስ ከፍተው እግዚአብሔር እንዲገለገልበትም ጭምር የመረጡ ሰዎችን ስናይ ነው። እግዚአብሔር አምላክ እንድንከፈትለት በቸርነቱ ይርዳል። ስለዚህ ቅዱስ ማቴዎስ ባለበት ስፍራ ላይ ሄደ፣ ተከተለኝ አሉ። እስኪ ተከተለኝ በሉ እንጂ። በነገራችን ላይ አንድ ነገር ልንገራችሁ፣ በሉ የምላችሁ መኖራችሁን ለማወቅ አይደለም። ይሄ የምትሰሙት ቅዱስ ቃል እናንተም ስትናገሩት መቀደስ እንድትችሉ ነው። ስለዚህ እኔን አትዩኝ፣ በሉ ስላችሁ በሉ መኑኝ። እስኪ ተከተለኝ በሉ። በጣም ጥሩ። አሁን እኔ እዚህ ጋር ቆሜ በስመ አብ ብዬ ጀምሬ እናንተን ማለት ነው ተከተሉኝ ብላችሁ ምንድን ነው የምትሉኝ? በስመ አብ አንደኛ በስመ አብ አትሉም። ተው፣ ማስተዋል መልሱ። ጌታችን ቅዱስ ማቴዎስን ሁሉን ጥሎ እንዲከተል ያደረገው ረጅም ስብከት ሰብኮት አይደለም፣ ረጅም ቃለ እግዚአብሔር ሰብኮት አይደለም። የነ ሙሴን የሌሎች የቀደምት አባቶቻችንን ታሪክ ጠቅሶ አስታውሶ እሱን መከተል ያለውን ጥቅምም ነግሮት አይደለም። ምንም ነገር ሳይለው ምን ብቻ ነው አለው ያልኳችሁ? ተከተለኝ አሉ። አሁን እኔና እናንተን አልኳችሁ እኮ መምህራነ ቤተ ክርስቲያን ቆመው በስመ አብ ብለው ተከተሉኝ ቢላችሁ ምንድን ነው የምትሉት? በጣም ብዙ ጥያቄ ነው የምናበዛው። ሲጀመር ወዴት ነው የምትሉት? እንደው ሌላው ቢቀር ማለት ነው ለምን ብላችሁ መጠየቃችሁም አይቀሩ አይደል እንዴ? ለምን ወዴት? እንደዚህ አይነት መሰል ጥያቄዎች መጠየቅ አለባቸው። ቅዱስ ማቴዎስን ግን ጌታችን ኢየሱስ ክርስቶስ ተከተለኝ ብሎ ሲናገረው ሲያስተምረው ለምንም ወዴትም አላለው፣ እሺ ብሎ ነው ተደስቶ ሄደው። ምን ያክል ቢያምነው እንደሆነ ተመልከቱ። አሁን ይሄን ንጽጽር ያመጣውላችሁ ያለ ምክንያት አይደለም። ማቴዎስን ክርስቶስ ተከተለኝ ሲለው ብዙ ነገር አላናገሩም፣ ብዙ ነገር አልሰማው። መከተሉ እንዲሁ ዝም ብሎ ተነስቶ በጣም ይደንቀናል። ምን ያክል ቢያምነው ነው? ምን ቢያይበት ነው? ምንስ ቢሰማ ነው እንላለን። በእርግጥ ተናጋሪው ክርስቶስ ነው። እንኳን ረጅም ነገር ተናግሮ ቀርቶ ዝም ብሎም የሰውን ታሪክ መለወጥ የሚችል አምላክ ነው። ግን የቅዱስ ማቴዎስን በአንድ ቃል ተከተለኝ የሚለው ልቡ ተሸንፎ ካለበት ምድራዊ ሕይወት ተለይቶ ክርስቶስን ለመከተል ካስቻለው እንደኔና እንደናንተ መምህር እየለወጠ ዘማሪ እያቀያየረ የሚሰራብን ሰው መከተል ለምን ከበደው? ለምን እግዚአብሔርን አሜን ብሎ መምጣት ልቡ ይሄን ያክል ጨከነበት ነው? አያችሁ፣ ለክርስቶስ ለሁላችንም የሚደክመው ለነፍሳችንም ጭምር ለእርሱ እንድትሆን የሚወጣውና የሚወርደውን ድካሙን ተመልከቱለት። በመምህራን ላይ አድሮ የሚናገረው ነፍሳችን ልክ እንደ ማቴዎስ ሁሉን ጥላ ተከትለው እስከ ዘላለማዊ ሕይወት መመስገን የምችልበትን በረከት ማግኘት እንድትችል እግዚአብሔር አምላክ ከማቴዎስ በላይ ለኛ አልደከመም? ደክሟል? መልሱ እንጂ አይደለም። ከልባችሁ አስተውላችሁ መልሱ። ደክሟል አልደከመም? በጣም ነው የደከመው። ክርስቲያኖች መጽሐፍ አጽፎ ሊቃውንትን አስነስቶ ደራሲያንን አምጥቶ ዘማሪያንን በመዘመር ደረጃ እንዲያወጡ የማያደርጉትን ነገር በሙሉ በእርሱ ኃይልና ብርታት ማድረግ እንዲችሉ አድርጎ እንዴት ሰው ልቡን ለመሸነፍ እንዴት ሰው ልቡ ለመለወጥ ከበደው? ከእግዚአብሔር ጎሎ ይሆን? ክርስቲያኖች እግዚአብሔር እኛ ላይ አጉልሎብን ይሆን? መስማት የሰማነውን ሳያሰማን ማየት የምንፈልገውን ስላላሳየን ምን ነገር ቢያጎልብን ነው ብላችሁ መጠየቃችሁ አይቀርም። መልሱ ምን መሰላችሁ? እግዚአብሔር ምንም ያጎደለው ነገር የለም። እንዲሁም እግዚአብሔር አምላክ ምናልባት ትርፋማ ሊሆንባቸው ከሚችልባቸው ሰዎችና ነፍሳት በላይ ትርፋማ ላይሆንባቸው የሚችላቸውንም ሰዎችንም ጭምር መርጦ ነው የሚሰራባቸው። በጣም ነው የሚገርማችሁ። የማቴዎስ ወንጌል ምዕራፍ 13 ላይ ያለው ክርስቶስ ያስተማረው የዘርዘሪው ምሳሌ ትዝ ይላችኋል። አምላካችንም ዘርን ሊዘራ ወጣ ብሎ በአራት መሬት ላይ ዘራው ይላል። አንዱን እንዲሁ በመንገድ ላይ ዘራው፣ አንዱን እንዲሁ በጭንጫ ላይ ዘራው፣ አንዱን በሾህ ላይ ዘራው፣ አንዱን በመልካም መሬት ላይ ዘራው። በስንት መሬት ላይ ነው የዘራው? አይገርማችሁ? ከአራቱ ትርፋማው መሬት የትኛው? የመጨረሻው እኮ ነው። የመጨረሻው መሬት ብቻ ነው 30 እና 60 100 ፍሬ ያፈራ ተብሎ የተነገረለት። ሌሎቹ አብዛኞቹ ሶስቱ መሬቶች ትርፍ አልተገኘባቸው። ማደጉን ያደጉ ነበሩ፣ ነገር ግን እሾህ ያነቃቸው። መውጣቱን የወጡ ነበሩ፣ ፀሐይ ያደረቃቸው። ስር ሳይሰዱ በማደጋቸው ተቀንጭረው የቀሩ፣ መዘራቱ ተዘርቶባቸው መሬትነታቸው ግን ለዘሩ የተለሳለሰ ስላልሆነ በአዕዋፈ ሰማይ የተነጠቁ ነበሩ። እስኪ አሁንም ልብ ብላችሁ አስተውሉት። ዘሩ የእግዚአብሔር ቃል ነው፣ መሬቱ የኛ ልብ ነው። ታዲያ እግዚአብሔር አምላክ ያልደከመበት እንዲለወጥም ጭምር ዘሩን ያልዘራበት የትኛው ልብ አለ ከኛ መካከል?
እንዳለት የጸና ልባችንም ላይ ይዘራዋል እግዚአብሔር። ስር ሳይሰድ ያደገ ማለትም እንዲሁ በዘመናት ከመመላለሱ እንዲሁ በዘመናት ከመውጣት ከመግባቱ ባለፈ ስር ሰደን በጾሙ በጸሎቱ በስግደት በምጽዋቱ በንስሐ በቅዱስ ቁርባን አለማደጋችንን እያየ መከራ ሲመጣ ተሳቀን እንደምንደርቅም እያወቀ እግዚአብሔር ይዘራል። የዓለም ጥቅማ ጥቅም ምድራዊ የሆኑት ፍላጎትና የሥጋ ምኞቶቻችን እንደሚያሰናክለን እያወቀ ይዘራል። እና ታዲያ ከእግዚአብሔር ነው የጎደለው? ከኛ ክርስቲያኖች እኛንን እንጂ ያጎደልንበት እግዚአብሔር ላንለወጥበት የምንችል ሊያጎልብን የቻለም ያጎደለብንም ነገር የለም። ስሙ የተመሰገነ ይሁን። እውነት ተስፋ ያልቆረጠብን ክርስቲያኖች እርሱ ብቻ ነው። መምህራን እንኳን እኮ ተስፋ ይቆርጡብናል። ታውቃላችሁ፣ ትሰማላችሁ ግን ምንም ለውጥ የለም ይላሉ። አባቶቻችን አይተውን እናቶቻችንም ተመልክተውን መምህራንም አይተውን እንደደከሙት ድካም ትርፋማ ሳንሆን ስንቀር ሰው ናቸውና አዝነው ይናገሩናል። አይገርማችሁም? እግዚአብሔር ግን ሁላችንንም ችሎን ተሸክሟል። እስካሁን እንዲህ ስላችሁ እውነት ለመናገር ከተረዳነውም ጭምር ደስ ልንሰኝበት የሚገባን ነገር ብቻ ሳይሆን ልናዝንም ጭምር የሚገባን። ለማን ካላችሁ ለእግዚአብሔር። ለራሳችን እንኳን ማዘን ባንችል ለእርሱ ግን ማዘን አለብን። እስከ መቼ እንዲህ እናረገዋለን ብለን እስከ መቼ እንደተጠበቀብን ሆነን ሳንገኝ እንቀራለን ብለን የእውነቴን እምላችሁ ሊሰማን ያስፈልጋል። ስለዚህ ማቴዎስን ተከተለኝ አለው። ማቴዎስም የሰበሰበውን ገንዘብ አስቀምጦ ቤቱ ውስጥ ያለውን ነገር የቁም ተስካሩን አውጥቶ ላይመለስ በሩን እንደከፈተ ጌታችን ኢየሱስ ክርስቶስን ተከትሎት ሄደ። ስለዚህ ማቴዎስ ስለ ክርስቶስ መተው ምን እንደሆነ ጠንቅቆ ያውቃል። ግን ስለ ክርስቶስ መተው የሚያስገኝለትን በረከት ግን እስከ መጨረሻው ድረስ አላወቅም። ክርስቲያኖች ለእግዚአብሔር ብላችሁ የተዋችሁት ነገር እግዚአብሔር በምን እንደሚጎበኛችሁ ላታውቁት ትችላላችሁ። ትታችሁ የመጣችሁለት ብዙ ነገር ሊሆን ይችላል። አይምሯችሁ ላይ የምታስቡት አንዳንዶቻችሁ ስራ ሊሆን ይችላል። ሌሎቻችሁ ቤተሰብ፣ ልጆቻችሁን፣ ሚስታችሁን፣ ባላችሁን፣ ያላችሁን ሀብት ንብረታችሁን። ምናልባት አንዱ እኮ ተቀምጦ በዚህ ሰዓት የሚያወጣውን የሚያገባውንም የሚያሰላ ሊሆን ይችላል። ትታው ከመጣ አይቀር ግን እግዚአብሔር አምላክ የሚሰጥ ነገር እንዳለ ግን እመን። ማንም እግዚአብሔር አምላክ ትተውለት መጥተው ህይወታቸውን ሰጥተው ማንንም አሳፍሮ መልሶት አያውቅም። ማቴዎስን ትቶለት የሄደው ከፍቶለት የመጣው ቤት ነው። እግዚአብሔር እኮ የከፈተለት መንግስቱን። ማቴዎስ እኮ የተወለት ሀብት ንብረቱን እኮ ነው። እግዚአብሔር እኮ የሸለመው በምንም አይነት ሀብትና ንብረት ሊገኝ የማይችል የሰው ልጅን ነፍስ ነው። እየሰማችሁ ነው? እና ማቴዎስ ከተወ በላይ እግዚአብሔር ሰጥቶታል አልሰጠው? እናንተም እኔም ትተን ከምንመጣው በላይ እግዚአብሔር አምላክ ይሰጠናል። ምንም ጥርጥር የለው። አምነን ግን እንተውለት ነው ጥያቄው። አምነን ግን ሁሉን ነገር እናቆምለት። እንደ ሁሉን ነገር እሺ መተው ከበደኝም ልንል እንችላለን። እሺ መተው የማይከብድ ነገር አንድ ነገር ልንገራችሁ። ኃጢአት መተው አይከብድም። ለምን እንደሆነ ታውቃላችሁ? ኃጢአትን ለመስራት የተፈጠርን ኃጢአትንም እየሰራን እንድንኖር የተዘጋጀን ስላልሆንን። ኃጢአትን መስራት ኃጢአትን ማድረግ መተው ሊከብደን የሚገባን አልነበርም። ልምድ ህይወታችንም ውስጥ ከመደጋገማችን የተነሳ ሊነቀል የማይችል ነገር መስሎ እየተሰማን እኛም እያባበል ነው እኛም አብሮ መኖሩ ስለተስማማን ካልሆነ በቀር ለእግዚአብሔር የምተውለት ነገር ብዙ ነገር ብታጡ አንድ ኃጢአትን ግን መተው አይከብዳችሁ። እግዚአብሔር ኃጢአታችንን መተው እንድንችል በቸርነቱ ይርዳን። ሃይማኖት ናት። በሃይማኖት ደጅ መመላለስ በጣም ከባድ ነው እያለን። ምክንያቱም ለሚያምን ሰው የሚያደርገውን ነገር ሳያምኑ የሚኖሩት ሰዎች እያዩት ስለሚሳለቁበት። ለማያምን ሰው ግራውን ሲመታ ቀኙን መስጠት በጣም ፌዝ ነው፣ ስላቅ ነው፣ ሳቅ ነው። ግን ይሄ ወንጌል ነው። ክርስቶስ ነው ያለው ግራችሁን ሲመታችሁ ምናችሁን ስጡ። ስለዚህ መንግስተ ሰማያት በጣም ጠባብ ናት መንገዷ አለ። ቀጠሉና ታዲያ ሐዋርያት አባቶቻችን የሚገባ ጥያቄ ጠየቁ። እንግዲያውስ ማን ሊድን ይችላል አሉ። እንግዲያውስ ማን ነው ተክለ ሃይማኖት ከገባበት፣ ማን ነው ዮሐንስ አፈወርቅ ከገባበት፣ ማን ነው ክርስቶስ ሰምራ ከገባችበት ቦታ ለመግባት የሚቻለው ሲል እግዚአብሔር አምላክ እንዲህ ብሎ መለሰላቸው። ለሰው በሉ እንጂ ይህ አይቻልም፣ ለእግዚአብሔር ግን ሁሉ ይቻላል። ስለዚህ እግዚአብሔርን መንግስት የምንወርሰው እሱ ካለበት በሰማያት አርገንም ከእርሱ ጋር በክብር መኖር የምንችለው የታዘዝነውን ሁሉ በእኛ በሰው አቅም የሚደረግ የሚቻል ስለሆነ ሳይሆን ማን እንደሚያስችለን አምነን ነው። እግዚአብሔር የጀመርነውን ክርስቲያን ሕይወት አስችሎን በፍጻሜ ለክብር ለመንግስቱ ያብቃን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በክቡር አባታችን
እንዲሁም በመምህራኑ የሚታረም ይሁን። ወስብሐት ለእግዚአብሔር።